አሁን በግልሽ በስራ በትዳር በመውጣት መግባት ወጣቶች ቶሎ የእግዚአብሔር ፈቃድ ይዘው ከመለኮት ጊዜ ጋር ስኬታማ መሆን ጉጉት አለ። ጓግተ ብትፈጥን ሰንፈ ብትዘገይ ብዙ ክትባቶች ተብተወጋው ማትረሳው ታሪክ ይመጣልሃል። ልክ የእግዚአብሔር የሚመስል ጊዜያዊ አርቲፊሻል ሰላም ደሞ አለ። ያንን በምን ተለየዋለህ? በዚህ ዘመን በእኔ ሊሰራ ያሰበው ምንድነው? አሁን እሱን ነው መፈለግ ያለብህ። ከዘላለም በፊት ታስብሃል እኮ ድንገት ዱብ አላልክ። ሰማይ ምድር ሳይፈጠር በፊት እነማ መቼ ይወለዳሉ የት ይወለዳሉ ኦሬዲ የተደነገገ። የእግዚአብሔርን ፈቃድ የጊዜውን ፈቃድ እንዴት አውቃለሁ ነው። እነዚህ የመንፈስ ቅዱስ ድምጾች እንዴት ይገለጣሉ ነው ዋናው። አዲስ አበባ ስትወለድ በዚህ ዘመን ሲፈጥርህ እናት አባት ስለፈለጉ አይደለም። ከዘላለም ታስበን የተወለድከው ለምን በዚህ ዘመን በዚህ ጊዜ ተወለድኩ? በዚህ ዘመን በእኔ ሊሰራ ያሰበው ምንድነው? አሁን እሱን ነው መፈለግ ያለብህ። አሁን በግልሽ በስራ በትዳር በመውጣት መግባት ወጣቶች ቶሎ የእግዚአብሔር ፈቃድ ይዘው ከመለኮት ጊዜ ጋር ስኬታማ መሆን ጉጉት አለ። በጣም ጤነኛ እኮ ነው ጉጉት። እንዳይቀድሙ እንዳይዘገዩ መንፈሳዊ አባቶች ግን ያስፈልጋቸዋል። እሺ ምሳሌ ልስጥ። አሁን እስራኤል 40 ዓመት የተጓዘችው ከግብጽ ወጣ የተጓዘችው ሲና ምድረ በዳ ነው። ሲና ምድረ በዳ ማለት እኔ አላውቀውም በቃል ብረምጣድ በለው እሳት ነው። የሚንቀለቀል ምድረ በዳ ነው። በዛን ያስጓዛቸው። እንዴት ቻሉት ብትል እንዳያቃጥላቸው የዳመና እንዳይሞቃቸው እንዳይበርድ በጣም እሳቱ እንዲገል ዳመና አምድ ያመጣል። ማታ ደግሞ ስለሚበርድ የእሳት አምድ ይሆናል። ቬንቲሌሽን በለው እኮ ዶሮ ጫጭቷ እንደምትከብ ሙቀት እየሰጠ ዳመናን ተውሶ መላእክቱ እንዲያረጋል። እና ልክ ኢትዮጵያ ውስጥ ተመጣጣኝ አየር እንዳለ ነው የተጓዙት። እሺ አሁን ዳመናው ሲያርፍ አንዳንዴ 1 ዓመት ይቀመጣል። ዳመናው አንዳንዴ 1 ወር ይቀመጣል። የሚገርምህ ዛሬ ተቀምጦ ነገ ብድግ ይላል። የሚጓዙት በዳመናው ፔስ ነው። ይኸውልህ ዳመናው ከተቀመጠ ቁጭ ነው ድንኳን ተክለ ብድግ ካለ ብድግ ነው። እና ዳመናው በሚሄድበት አቅጣጫና የዳመናው ፍጥነት ተከትለው ነው የሚሄዱት። ዳመናን ያልቀመጥም ቶሎ ላጠላጥ ብዬ ከነዓን ገባለሁ ብትል 1 ቀን አታድርም። ምድረ በዳው ጭጭ ነው የሚያደርግ። አይሆንም። ከዳመናው ታይም ፕላን ውጭ ብትሄድ ብዙ የምትከፍለው ዋጋ አለ። ወይ ብር ይጠብሳል ወይ እሳቱ ይጠብሳል። ብትገባም ያለ እግዚአብሔር ከነዓን አትችላቸውም። 41 ነገስታት ያስተናግዱሃል። ሁሉም በመለኮት ታይም ቀመር ውስጥ ነው ያለው። እና ዳመናዋን ተከትለው ሲሄዱ አለቱ ውሃ ያወጣል፣ ልብሳቸው አያልቅም እና ጠላትም አይደፍራቸውም። ኢያሪኮን በራሱ ጊዜ ይወድቃል። ማርና ወተትም በራሱ ጊዜ ይመጣል። ጓግተ ብትፈጥን ሰንፈ ብትዘገይ ብዙ ክትባቶች ተብተወጋው ማትረሳው ታሪክ ይመጣልሃል። አሁን ይሄ ዳመና መንፈስ ቅዱስ ይመስለኛል የሚወክለው እና እንደ ብሉይ ዳመና ሳይሆን ሕያው አምላክ ሆኖ ካንተ ጋር ቁጭ ብሏል። ከሥላሴ አንዱ እኮ ነው መንፈስ ቅዱስ። እኔ ልክላችኋለሁ የተባለው አምላክ እኮ ነው። ለሰማይ ውበት የሰጠ ፍጥረታትን ያቀናጀ አምላክ ልጄ ዮናስ ይልሃል። በለሆሳስ ቀስ አቤት መንፈስ ቅዱስ ትለዋለህ። አዋጪና ዘላቂ መንገድ በሚመራ እቺ መንገድ እቺ ሰዓት የኔ አይደለችም እረፍተው ይላል። በእውነት ይናገራል። አይተ እንዳላየ ሸምጥጠ ካልሄድክ ሬድ ላይት ያበራብሃል፣ ግሪን ላይት ያበራብሃል፣ ቢጫ መብራት ያበራብሃል። ልክ እንደ ትራፊክ አሁን ፔስን ጨምር ይላል። እንግዲህ እነዚህ የመንፈስ ቅዱስ ድምጾች እንዴት ይገለጣሉ ነው ዋናው። ልክ ነው መንፈስ ቅዱስ ይናገራል እና ወጣቶች ያምናሉ። ከመንፈስ ቅዱስ ውጪ ዋጋ መክፈል አይፈልጉም። ግን አንዳንዴ የመሰላቸው
ሲስቱ እቋሪና ረግረግ ውስጥ ከገቡ በኋላ ይባንናሉ። ይሄ ሁሉ ችግር እንዳይመጣ ጥሩ ሞዴል የጌታችን እናት ቅድስት እመቤት ማርያምን ላንሳል እና አንዱን ምሳሌዋ ልንገር። ገብርኤል ተገለጠ። ባይዘወይ እድሜዋ ከኛ እኮ ያንሳል፣ ቲኔጀር ነች። ሲመጣላት ማርያም እግዚአብሔር ካንቺ ጋር ነው፣ ጸጋ ሞልቶብሻል፣ ብጽዕት ነሽ፣ ትውልድ ሁሉ ብጽዕት ይልሻል፣ መንፈስ ቅዱስ በአንቺ ሲጸለል ልጅን ትወልጃለሽ፣ ለመንግስቱ ፍጻሜ የለውም፣ የዳዊትን ዙፋን ይሰጠዋል አላት ማለት ነው። ማን ያላት? ገብርኤል ነው አይደል? በምን ታውቃለህ? ገብርኤል ይሁን አይሁን? ለምን? ሰይጣን መልአክ መስሎ የመገለጥ አቅም አለው እና ግን የተላከው መልእክተኛው ገብርኤልና መልእክቱ ከእግዚአብሔር እንደሆነ እሱ ራሱ ፍንጭ ሰጣት። ምንድነው ያላት? ጌታ ካንቺ ጋር ነው፣ ደስ ይበልሽ፣ የተባረክሽ ነሽ። ምን ማለቱ ነው? እኔ እኮ ቅዱስ መልአክ ከእግዚአብሔር የተላኩ እንደሆንኩ የምታውቂው መንፈስሽ ለመንፈስሽ ጸጋ የእግዚአብሔር አብሮነትና ደስታ እየሰጠሽ ነው አላት። የእግዚአብሔር ፈቃድ ትክክለኛ ራይት ፈቃድ መሆኑን የምታውቀው መንፈስ ቅዱስ ለመንፈስህ ደስታን፣ ሰላምን፣ የእግዚአብሔር አብሮነትን ይሰጣል። ልጄ ሆይ ዮናስ ሆይ አይልህም፣ ሊልህም ይችላል። አብዛኛው ግን ሲግናሎቹን መረዳት አለብህ። ውስጥ ሰላም ከሌለህ ልጄ ሆይ ተጠንቀቅ ማለቱ ነው። ሰላም፣ ደስታ፣ የእግዚአብሔር አብሮነት ከተሰማህ ራይት ትራክ ላይ ነህ ማለት ነው። እኔ ሳናግርሽ እኮ ደስታ፣ ጸጋ፣ የእግዚአብሔር አብሮነት ካንቺ ጋር ነው አላት። በጎና ደስ የሚያሰኝ ነው የእግዚአብሔር ፈቃድ። ግን አሜን ማለት የለብህም። እሷም አላለች። ለምን? አርቲፊሻል ደስታ አለ። ልክ የእግዚአብሔር የሚመስል ጊዜያዊ አርቲፊሻል ሰላም ደሞ አለ። ያንን በምን ትለየዋለህ? ያንን የምትለየው ሁለተኛም መፈተሽ አለበት። እሺ አሁን መንፈስ ቅዱስ ለመንፈሴ የሚሰጠው ሲግናል ወይም ምልክቶች ምን ምን ናቸው? የመጀመሪያው ምልክት ደስታ፣ ሰላም፣ በጎነት ነው አልኩ። ሁለተኛው ምልክት ጭንቀት ነው። ውስጥ ድንግጥ ፍርሃት ካለ ምን እያለ ነው? ልጄ ዮናስ there is something wrong watch out እያለ ነው። አየህ? እና አሁን መንቃት አለብህ። ከመንፈስ ቅዱስ መናበብ አለብህ። ለምንድን ነው ፍርሃት ያለኝ? ለምን ጭንቅ አለ ውስጤ? እንግዳ ነገር አለ፣ አንድ የተሸወድኩት ነገር አለ ማለት ነው ትላለህ። ለምሳሌ ጳውሎስ የልዑል አምላክ ባሪያ የመዳን መንገድ የሚነግራችሁ የእግዚአብሔር ሰው ነው አለች። ውስጡ ተጨነቀ ይላል፣ ተበሳጨ ነው የሚለው አይደል? ሐዋርያት ሥራ ላይ አሁን ነቃ ጳውሎስ። ውስጤ ለምን ተበሳጨ? የእግዚአብሔር ባሪያ ነው የምትለኝ አሜን እንዳልል ውስጤ ይጨነቃል። ሲመረምር አጅሬ ነው። በኢየሱስ ስም ውጣ ሲለው ሰላቢ መንፈስ ነው። አየው ጳውሎስ በምን አወቀ? ልጄ ጳውሎስ የእግዚአብሔር ሰው የምትልህ ጅን ያለባት አላለው። ውስጡ ሲጨነቅ ተረጎመው። እንደ ኤልሳቤጥ እንዳልኩ ፍርሃት ካለ፣ ድንግጥ ካለ፣ ጭንቅ ካለ እርምጃ መውሰድ የለብህ። መንፈስ ቅዱስ አየ፣ ምልክቶቹን አየ። በጎነት፣ ደስታ፣ ጸጋ ከሆነ ጥሩ መንገድ ላይ ነህ። ፍርሃት፣ ድንጋጤ፣ ጭንቀት ከሆነ መቆም አለብህ። አንዳንድ ድምጾች ደግሞ ምጥ ያስቀምጥልሃል። ምጥ ታውቃለህ? ምጥ አትቶ ከውስጥ አለ፣ አታደርገው። የተጨበጠ ነገር አይደለም። በዛ ሰዓት ምን ማለቱ ነው? ጸሎትን አታቆም፣ ጊዜው ገና ስለሆነ በእንባህና በጸሎትህ ማረገው ስላለ ዝም ብለህ ጠብቀኝ ማለቱ ነው። ጥሩ ምሳሌ ሐና ታለቅሳለች። ከ10 ልጆች በልጥብሻለሁ፣ ይሄን ጸሎት ተይው ይላታል። እንዴት ልቶ? ምጥ ነው። ምን ማለቱ ነው? በጸሎትሽ ቀጤ ማለቱ ነው። ሳሙኤል ይወለዳል፣ አታቆሚው ነው። አብርሃምና ሳራ አረጀን ተተነዋል ቢሉም አልተዋለ። ይመጣሉ። ለምን? በእንባቸው የሚቀመም ይስሐቅ የተባለ አለ በሰማይ እና ምጥ ውስጥ ያስቀምጣል። ሌላ ዘካርያስና ኤልሳቤጥ ናቸው።
ትተውታል እኮ በቃ ብለው አርጅተናል፣ እሷም የሴትነት ወጓ ቀርቷል፣ ተው በቃ ባትፈቅድ ነው ብለዋል። ምጡ ግን አለ። ዮሐንስ አለ ውስጥ ይኸውልህ። ይሄ ምጥ ውስጥ ሲኖር መንፈስ ቅዱስ ምን እያለ ነው? ጸሎት ትክክል ነው፣ ግን ጊዜው ገና ስለሆነ ጠብቀኝ። ዝም ብለህ ያማጥክ በጊዜው እንዲወለድ ታገሰኝ ማለት ነው። አንዳንዴ ደግሞ ምልክቶች ይሰጣል። ተው ይልሃል። ከኔ አይደለም ይሄ ቆጣሃል። ራሱ መበሳጨት ሳይሆን ራሱ መንፈስ ቅዱስ ባንተ ላይ ይነሳባል። ለምሳሌ እቺ ሴት ጸባዋ ተመቸኝ፣ በጌታ ባትሆንም ቅርብ ነች፣ እንደው እባክህ ላግባት ብትለው ዮናስ አቆም ነው የሚል። ለምን? በጌታ ያልሆነች ሴት ቆንጆ ነች፣ ጸባይ ያላት ምን አይሰራም፣ ከቃሉ ውጪ ስለማይሆን አቆም ይል። ሲሪየስ ይሆንብሃል። ያኔ ማቆም አለብህ። አረ ፍቀድልኝ እባክህ፣ ምንም አይደል፣ እኔ ቸርች ወስዳታለሁ፣ እሷም ደግሞ በልዩነት እንኑር ብላኛለች እያልክ ልኮምክ ብትል እግዚአብሔርን እጅም እንደመጣ አይሆንም። በኩርኩም ሊገጭ ይችላል፣ ሊቆነጠጥ ይችላል። እምቢ ካልክ የዲሲፕሊን እርምጃ ይወስድብሃል። ጥሰህ ከሄድክ ግን ያው ሂሳብ ታጣጣለህ። ባይደመስስህም አለው የራሱ መንኮራኩር አለው የሚያስገባ። ከእግዚአብሔር ቃል ውጪ በሆነው ላይ እሺ አይልም፣ ይቆጣል። መተው ነው የመንፈስ ቅዱስ ድምጽ ነው ልልህ ነው። እሺ የእግዚአብሔርን ፈቃድ የጊዜውን ፈቃድ እንዴት አውቃለሁ ነው? በምን እናውቃለን? መንፈስ ቅዱስ ለመንፈስህ በሚሰጠው ምልክቶች። ምልክቶቹ ምንድን ናቸው? ደስታ፣ በውስጥህ ብስጭት፣ ምጥ፣ ቁጣ፣ እነዚህ ሁሉ የእግዚአብሔር መለየት አለብህ። ሁለተኛው የእግዚአብሔር ድምጽ አንደኛው የመንፈስ ቅዱስ ድምጽ ነው። ሁለተኛው በቃሉ ይናገራል። ለማርያም ወደ ማርያም ልመልስ። የአባቱ ዙፋንን ይሰጠዋል፣ ለመንግስቱ ፍጻሜ የለውም። ከየት አመጣው ገብርኤል ብትል ኦልድ ቴስተመንት ላይ ተጽፏል። 3 ጥቅስ ነው የጠቀሳት። 3ቱም በዘካርያስ በዘፍጥረትና ሚልኪያስ ላይ ይመስለኛል። ሚልኪያስ ላይ አይደለም፣ ዳንኤል ላይ 3ቱም ተጽፈዋል። የአባቱ የዳዊትን ዙፋን ይሰጠዋል፣ ለመንግስቱ ፍጻሜ የለውም፣ ልዑል የእግዚአብሔር ልጅ ይባላል ተጽፏል። ከብሉይ ኪዳን ጠቅሶን የነገራት ምን ማለት ነው? ማርያም የስክሪፕቸር ኖሌጅ አላት። አዎ ልክ ነው። ይሄ ቃልማ አንብቤዋለሁ። የእግዚአብሔር ቃል ጊዜን ይጠቁማል ማለት ነው። ግን አሁንም አሜን አላለች። አንተ ማለት የለብህም። ለምን? መንፈስ ቅዱስ መስክሮልኛል፣ ቃሉ አረጋግጦልኛል፣ ሃሌሉያ ማለት አትችልም። ሰይጣን ቃል ሊጠቅስ ይችላል፣ ወይም ቃሉን አንተ ለምትፈልገው ቃል መጥቀስ ትችላለህ። የሰው ልጆች ከባድ ናቸው። መንፈስ ቅዱስ እና ቃሉ አይጋጩም። ሁለቱ ለምትወስነው ውሳኔ የመንፈስ ቅዱስና የእግዚአብሔር ቃል መረጃ ካለ እርምጃ መውሰድ ትችላለህ። ግን እኔ አልመክርም። ለምሳሌ አብርሃም ልጅን ሰዋ ሲለው ከስጋ ከደም አልተማከረም። ጳውሎስም አልተማከረም። ለምን? 100% እርግጠኛ ስለሆኑ ነው። እኛ ግን አንችልም። በዚህ ዘመን የጸሎት ህይወታችን የምታውቀው ነው፣ የቃል ሙላታችን የምታውቀው ነው። ሌላ አጋዥ ያስፈልገናል። ምንድነው ሌላው አጋዥ ብትል፣ አንደኛው መንፈስ ቅዱስ ነው ብያለሁ። 2 የእግዚአብሔር ቃል ምን ይላል ነው። 3ኛ ገብርኤል ነው ያገዛት። ምራትሽ ማን ነው? ዘመድሽ ኤልሳቤጥ መካን ለነበረችው ነፍሰ ጡር ከተባለች ያው 6 ወሯ ነው አላት። ምን ማለቱ ነው? ሄደሽ አርሻት ማለቱ አይደለም። አሁን የነገርኩሽ መልእክትና እኔ መልእክተኛው ከጌታ ለመሆኑ ማረጋገጫ ትሰጥሻለች የሚል ፍንጭ ነው የሰጣት። ማርያም ገብቷታል። ይገርማል። አሜን ባሪያ እንደ ቃል ይሁንልኝ ብላ ሹልክ ብላ ወደ ተራራማው ሀገር ወደ ኤልሳቤጥ ሄደች። ባይዘው የሥጋ ዘመዷ ነች እና የ6 ወር ነፍሰ ጡር ስትሆን ከቻለች። ለምን ሄደች? መጸነስሽን ሰማው እንኳን ደስ ያለሽ ልትላት አይደለም። ዮሐንስ ከተወለደ ደግሞ አንቺ አሮጊ ስለሆንሽ አርስሻለሁ ልትልም አይደለም። የመጣላትን መልእክት ማረጋገጫ ፈልጋል። ዘመድ ኤልሳቤጥ ደህና ነሽ ስትላት ኤልሳቤጥ ማብራሪያ አልፈለገችም። መንፈስ ቅዱስ ተቀበላት። የጌታዬ እናት የተነገረልሽ ይሆናልና አምነሻል፣ ሃሌሉያ ለቀቀችው ነው የምልህ። ማረጋገጫ እኮ ይሄ ነው። ይኸውልህ ማርያም ጆሮ አላት ለቅዱሳን። መልአክ ተገልጦልኛል፣ ሃሌሉያ የጌታ እናት ነኝ፣ ሰው አያስፈልገኝም አትልህም። ልባምና ጠቢብ መሆኗ ከሷ የቀደሙ አባት ለእናቶች ጆሮ አላት። አደራረግን ያሳዩታል።
ለሙሴ ዮቶርን አዘጋጀኩ። አየው ለጢሞቴዎስ ጳውሎስ አለው፣ ለጳውሎስ ሐናንያ አለው፣ ለሁሉ ሰው አለው እግዚአብሔር። ማርያምን መንገዷ ላይ ከባድ ተልኮ ስለተቀበለች የሚያግዟት የሰጣት አንዱ ገብርኤል ብቻ አይደለም፣ ዘካርያስና ኤልሳቤጥ ናቸው። እና ቅዱሳን ሰዎች ለልን ሁለተኛው ማረጋገጫ አንዱ መንፈስ ቅዱስ ነው። ሁለተኛው ቅዱስ ቃሉ ነው። አንድ ሁለት ያልኩ ፕራዮሪቲ መስጠት አይደለም፣ ሁሉም ያስፈልጋል። ሶስተኛው ቅዱሳን ሰዎች ያስፈልጋል። ቅዱሳን ሰዎች ስለ ነብይ ከሌ ማለት ግን አይደለም። ቅዱሳን መስፈርቱ ምንድነው? እግዚአብሔርን የሚፈራ ቃሉን የሚያውቅ ቢቻል በእድሜ የሚበልጥ በእድሜ ውስጥ ጥበብ ስላለ ማለት ነው። እነዚህ ሰዎች ሊያግዙ ይፈልጋሉ፣ ያስፈልጉሃል። አሁን ልጅ የመጣልህ መልእክት ትክክል ነው። ይሄ ስራ ያመጣልኝ፣ ይሄ ትዳር፣ የውጭ ሀገር ጉዞ ሊሆን ይችላል፣ ግን ጊዜው ገና ነው፣ አደራረጉ ደግሞ እንዲህ ነው እያሉ ያግዙሃል። ሰውን አልሰማም፣ ሰውም አያስፈልገኝም ካልክ ብዙ ዋጋ ትከፍላለህ። ባጭሩ ስኬታማ መሆን ስትችል ተላላጣለህ። በቃ ለሰው የሰጠው ሰውን ነው። ይገርምሃል። ከሙሴ በላይ ጓደኛ ማን ነው? እግዚአብሔር እኮ በህልምና በራእይ አፍ ለአፍ ነው የሚያወራው። ግን ሆባብ የተባለውን ሰው እባክህ ከኛ ጋር ሂድ፣ ምድረ በዳውን ስለማላቀው መንገድ ተመራኛለህ አለው። ዮቴርስ የሚስቱ አባት ቁጭ በል ብቻህን፣ ቁጭ ብለህ ህዝቡን ብቻ መፍረድ አይገባህም፣ 100 አለቃ 10 አለቃ 1000 አለቃ አድርገህ ሹም። እሺ አታስፈልገኝም፣ እግዚአብሔር እኮ አፍ ለአፍ ነው የሚያወራኝ፣ ዮቴር መመሪያ የሚሰጥ አምላክ አለኝ አይልም። ሙሴ ምንም የእግዚአብሔር ወዳጅ ቢሆንም ለሰው ለመስማት ትሁት ጆሮ አለው። እነዚህ አራቱ አይጋጩም። መንፈስ ቅዱስ፣ ቅዱስ ቃሉ፣ ቅዱሳን ሰዎች፣ ተፈጥሮ በፍጹም እርስ በርስ አይጋጩም። ልክ እንደ ኮሪያ ወታደር ሰልፍ ይዛሉ። አራቱም አረንጓዴ ካበሩልህ እንደ ማርያም ከበሮ ይዘምዘመር ነው። ማርያም ዘመረች እኮ ባሪያይቱን ከፍ አድርጓል፣ አትታበዩ፣ አትዋሩ፣ እግዚአብሔር እንደዚህ ነው እልልልልል አለች። ለምን? 100% አወቀች። ከዛ ግርግም ነው የወለድሽው፣ ሆስፒታል ዝግ ነው ቢሏት አትደነግጥም። ሳትታረሽ ግብጽ ሂጂ ብትባል አትደነግጥም። ልጅሽ ቦዔልዜቡል አለበት ምስማር ውስጥ ቸነከሩት ቢሏት አትደነግጥም። መሰረቷን ጥላለች። የእግዚአብሔር ፈቃድ ስላወቀች በጊዜው የእግዚአብሔርን ሐሳብ አገለገለች። እንግዲህ እነዚህ አራቱ ጊዜን ይጠቁማሉ፣ ጥበብን ያመነጫሉ። መንፈስ ቅዱስ፣ ቃሉ፣ ቅዱሳን ሰዎች፣ ተፈጥሮ ጊዜ አንዷ ቅርንጫፍ እኮ ነች፣ ግን ሰው ላይፍህን የሚደግፉ ናቸው እነዚህ አራቱ።